የቀንዱ የቼዝ ጨዋታ የሀያላን ፍልሚያና የቀይ ባህር አዲሱ የጂኦፖለቲካ ርዕደ መሬት ዓለም ተኝታ ሳለች የቀንዱ ምድር ካርታ በአዲስ መልክ እየተሳለ ነው። ከአፄ ቴዎድሮስ ብርቱ ምኞት እስከ ዛሬዋ ኢትዮጵያ የባህር በር ጥማት፣ ከኢየሩሳሌም እስከ አንካራ፣ ከቤጂንግ እስከ ኢስላማባድ ሁሉም አይኖች በአንድ ስትራቴጂካዊ ነጥብ ላይ ተክለዋል። እዚህ የአፍሪካ ቀንድ ታህሳስ 2005 ታሪክ ተቀየረ። እስራኤል ለሶማሌላንድ እንደሰጠችው ያልተጠበቀ እውቅና ቀጠናውን ወደማይመለስ የዲፕሎማሲ ሽኩቻ ውስጥም ከተተው። ሶማሊያ በቱርክ ጋሻነት ስትቆም፣ ኢትዮጵያ ደግሞ በፓኪስታንና በእስራኤል ስውር ድጋፍ አዲሱን የኃይል ሚዛን እየመራች ነው። ይህ ታላቅ ጦርነት ብቻ አይደለም። ይህ በቢሊዮን ዶላር የንግድ ኮሪደርና የባህር ኃይል ካምፖች ሽሚያ ነው። የቀንዱ ፖለቲካ ከአፍሪካውያን እጅግ ወጥቶ የሀያላን ቼዝ ጨዋታ ሆኗል ወይስ ይህ ኢትዮጵያ ትንሣኤ የመጀመሪያ ነው? ዛሬ የጂኦፖለቲካ ትንታኔያችን በሳምንት ውስጥ የተከናወኑ አስገራሚ ዲፕሎማሲያዊ ጥምረቶችንና ከበስተጀርባ ያሉትን ስውር ስልቶችን ገልጠን እናያለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ሰላምታችን እንሆ ብለናል። ባለፉት 7 ቀናት ብቻ በአፍሪካ ቀንድ የተፈጠረው የፖለቲካ ንዝረት ብንለካው 8ን አልፎ ቀጠናውን እንዴት ባንቀጠቀጠው በነበርም የዓለም የንግድ ደም ስር በሆነው በቀይ ባህር ዙሪያ ታሪክ በማይታመን ፍጥነት እየተጻፈ ነው። እስራኤል የሶማሌን ቁጣ ወደ ጎን ገፍትራ ለሶማሌላንድ ያልተጠበቀ እውቅና ስትሰጥ፣ ቱርክ የሞቃዲሾን የደህንነት ጋሻ በይፋ ተረክባለች። በሌላ በኩል ቻይና ከኤርትራ፣ ፓኪስታን ደግሞ ከኢትዮጵያ ጋር በመቆም በዚሁ የጦርነት ቀጠና ዘልቀው ገብተዋል። ይህ ተራ ዲፕሎማሲ ሽርሽር አይደለም። የዓለም ሀያላን አዲሱን የቼዝ ጨዋታቸውን በቀንዱ ምድር መጀመራቸው ነው። ታዲያ በዚህ የጥቅም ግጭት ማዕከል ኢትዮጵያ ዕጣ ፈንታዋ ምን ሊሆን ይችላል? የጂኦፖለቲካው ርዕደ መሬት ማንን ሊውጥ አስቧል? አብራችሁን ስትቆዩ የምታዳምጡት ልዩ ጂኦፖለቲካል ትንታኔያችን ነው። አፍሪካ ቀንድ ከአፍሪካውያን ቁጥጥር ውጭ እየወጣ ነው። አዎ በትክክል ሰምታችኋል። እስራኤል፣ ቱርክ፣ ቻይናና ፓኪስታን እነዚህ 4 ሀያል ሀገራት በዚህ ሳምንት ብቻ በቀጠናው ያደረጓቸው ስምምነቶች የ30 ዓመቱን የቀንዱን የኃይል ሚዛን ገልብጦታል። ለ3 አስርት ዓመታት እውቅና ስትጠይቅ የኖረችው ሶማሌላንድ ዛሬ በቴል አቪቭ ድጋፍ ትልቅ የፖለቲካ ድል ተቀናጅታለች። ሶማሊያ በበኩሏ የቱርክን ጦርና የግብፅን ድጋፍ ታቅፋለች። በዚህ ሁሉ መሃል የባህር ላይ ፍለጋ ላይ ያለችው ኢትዮጵያ ከፓኪስታን ጋር የደህንነት ስምምነት አድርጋ ዛሬ በጂኦፖለቲካል ኒውስ ከነዚህ ፈጣን ክስተቶች ጀርባ ያለውን የሀያሉን ስውር ስትራቴጂ እናወጣዋለን። በአንድ ጠረጴዛ ላይ 4 የተለያዩ የቼዝ ተጫዋቾችን አስቦ እስራኤል፣ ቱርክ፣ ቻይናና ፓኪስታን። የጨዋታው ሜዳ ደግሞ የአፍሪካ ቀንድ። በቅርብ ቀናት ውስጥ የዓለም አቀፍ ሚዲያን ያጨናነቁት ዲፕሎማሲያዊ ጋብቻዎች ድንገተኛ አይደለም። እስራኤል በበርበራ ወደብ በኩል የኢራንን እንቅስቃሴ ለመሰለል ስትመሽግ፣ ቱርክ ህንድ ውቅያኖስን ለመቆጣጠር በሞቃዲሾ ባህር ላይ ያላትን ኃይል ሁሉ እያሰፈረች ትገኛለች። ይህ የውሃ ላይ ፍክክር የቀጠናውን ሀገራት ወደማያባራ ውጥረት እያስገቡት ነው። ታዲያ የኢትዮጵያ የባህር በር ጥያቄ በዚህ ሀያላን ሽኩቻ ውስጥ ማስትረፊያ ወይስ ማጥፊያ ይሆናል? ዛሬ እውነታውን እንመረምራለን። የዓለም የፖለቲካ ሚዛን እየተቀያየረ ባለበት በዚህ ወቅት የስትራቴጂካዊ የውሃ መስመሮች ጉዳይ የዓለምን ትኩረት አጀንዳ ሆኗል። በተለይም በሆርሙዝ ስትሬትና በቀይ ባህር የንግድ መስመር ላይ ያለው የጸጥታ መታወክ ዓለምን ወደ አዲስ የጂኦፖለቲካ ሽኩቻ አስገብቶታል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በመካከለኛው ምስራቅ ያለውን የአሜሪካን ወታደራዊና ፖለቲካዊ የበላይነት ለማስጠበቅ እንዲሁም አጋሮቹን ለመደገፍ ጠንካራ አቋም እያንጸባረቀ ይገኛል። በሌላ በኩል ደግሞ ሩሲያ በቭላዲሚር ፑቲን እንዲሁም ቻይና በሺ ጂንፒንግ መሪነት ከኢራንና ከሌሎች ቀጠናዊ አያላን ጋራ ያላቸውን ስትራቴጂካዊ ጥምረት በማጠናከር የምዕራባውያንን ተጽዕኖ ለመግታት በከፍተኛ ደረጃ እየሰሩ ነው። ይህ ፍልሚያ የፖለቲካ የቃላት ጦርነት ብቻ አይደለም። የዓለም የነዳጅ አቅርቦት የደም ስር በሆነው በሆርሙዝ ጸጥታ መደፍረስ የዓለም አቀፍ ኢኮኖሚ እንቅስቃሴ ላይ ቀጥተኛ አደጋ ደቅኖ ይገኛል። ይህ የመካከለኛው ምስራቅ የጂኦፖለቲካ ትኩሳት በቀጥታ የሚያስተናግደው በቅርብ ርቀት ላይ በሚገኘው የአፍሪካ ቀንድ ነው። የቀይ ባህርን ተከትሎ የሚደረገው የሀያላን የባህር ኃይል ሰፈራ ፍክክር የቀጠናውን ሀገራት የደህንነት ስጋት ይበልጥ አጉሳስቦታል። በዚህ ውስብስብ የዲፕሎማሲና የደህንነት ፍልሚያ ውስጥ የቀጠናው ሀገራት ሉዓላዊነትና ብሔራዊ ጥቅማቸውን ለማስጠበቅ እጅግ ፈታኝ የሆነውን የውጭ ጉዳይ ፖሊሲ መከተል ግድ ይላቸዋል ተብሏል።
ባለፉት 7 ቀናት ብቻ በአፍሪካ ቀንድ የታየው የዲፕሎማሲ ስምምነቶች ቀጠናው ካለፉት 30 ዓመታት በበለጠ የዓለምን ሀያላን ትኩረት መሳቡን አረጋግጧል። ሶማሌላንድ በእስራኤል እውቅና ማግኘቷ፣ ቱርክ በሶማሊያ ያላትን ተጽዕኖ፣ ቻይና በኤርትራና ፓኪስታን በኢትዮጵያ እያደረጉ ያሉት እንቅስቃሴ የቀንዱን ጂኦፖለቲካ ርዕደ መሬት ተብሎ ሊጠራም ይችላል። ሶማሌላንድ በ1960 እንደ አውሮፓውያን አቆጣጠር ወይም ደግሞ በኢትዮጵያ አቆጣጠር በ1952 ነጻነቷን ስታገኝ እስራኤል እውቅና ከሰጧት ሀገራት መካከል አንዷ ነበረች። አሁን የታየው የእስራኤል እውቅና የቆየውን ታሪካዊ ግንኙነት ዳግም ማደስ እስራኤል በባብል ኤልማንድብ የውሃ መስመር ያላትን የደህንነት ስጋት ለመቀነስ ሶማሌላንድ እንደ ወዳጅ ትፈልጋታለች። በተለይ ከየመኑ የሁቲ አማጽያን ጥቃት ለመከላከል የበርበራ ወደብ አካባቢ ወሳኝ ነው። ለ30 ዓመታት እውቅና ስጠብቅ የነበረችው ሀርጌሳ አሁን ከአንድ ትልቅ የቴክኖሎጂና ወታደራዊ ኃይል እስራኤል ጋር መቆሟ የሶማሌን የግዛት አንድነትና ሉዓላዊነት ክርክር ለዓለም አቀፍ ማህበረሰብ ፈታኝ እንዲሆን አድርጎታል። እስራኤል ሶማሌላንድን ደግፍ ቱርክ በበኩሏ በሶማሊያ ያላትን ግዙፍ ወታደራዊና ኢኮኖሚያዊ ተጽዕኖ እያሳደገች ትገኛለች። ቱርክ በሞቃዲሾ ያላትን ትልቁን ወታደራዊ ማሰልጠኛና የባህር ኃይል ጥበቃ ስምምነት ሶማሊያ በኢትዮጵያና በሶማሌላንድ የምታደርገው ዲፕሎማሲያዊ ጫና በወታደራዊ ኃይል እንድትታጀብ አድርጓታል። ይህ የቱርክና የእስራኤል ሽኩቻ በቀጥታ ወደ አፍሪካ ቀንድ ጸርጾ በመግባት እየታየ ነው። በዚህ ሳምንት የቻይና ከኤርትራ ጋር ያደረገችው ግንኙነት ትኩረት የሚስብ ነው። ቻይና በጅቡቲ ያላትን ወታደራዊ ጦር ሰፈር እንዳለ ሆኖ ከኤርትራ ጋር ያላትን ወታደራዊ ትብብር ማሳደጓ በቀይ ባህር ላይ ሙሉ ቁጥጥር ለማድረግ ያላትን ምኞት ያሳያል። ኤርትራ ደግሞ ከምዕራባውያን ማዕቀብ ለመዳንና የባህር በሯን ስትራቴጂካዊ ዋጋ ለመጨመር ቻይናን እንደ ታማኝ አጋር ትመለከታታለች። በሌላ በኩል ፓኪስታን ከኢትዮጵያ ጋር ያደረገችውን አዲስ የቴክኖሎጂና የደህንነት ስምምነት ለብዙዎች ድንገተኛ ሆኗል። ኢትዮጵያ በባህር በር ፍላጎት ተከትለው ከግብጽ ጋር በገባችበት ውጥረት ፓኪስታን ያላትን የባህር ልምምድና የድሮን ቴክኖሎጂ ለአዲስ አበባ ትልቅ ግብዓት ነው ተብሏል። በሌላ በኩል ህንድ በኤደን ባህረ ሰላጤ ያላትን ተጽዕኖ ለመመከት ፓኪስታን በአፍሪካ ቀንድ በር መፈለጓ የደቡብ እስያ ፖለቲካ በቀንዱ ላይ ጥላውን ማጥላቱን የሚያሳይ ነው። የአፍሪካ ቀንድ በታሪኩ በሁለት ምክንያቶች ለሀያላን ሀገር ይፈለጋል። የመጀመሪያው የባህር መስመር ሲሆን ሁለተኛው ሃይማኖታዊና ባህላዊ ፖለቲካ ነው። በቀዝቃዛው ጦርነት ወቅት አሜሪካና ሶቪየት ህብረት በቀንዱ የነበራቸው ፍክክር አሁን በብዛት ተዋናዮችን አክሎ መጥቷል። በተለይ ሶማሊያ መዳከሟን የስበቱን ዋና ምክንያት ሆኗል። ሶማሊያ የውጭ ኃይሎች ቱርክና ግብጽ ጥበቃ መፈለጓ ሉዓላዊነቷን ለድርድር እንዲቀርብ ሲያደርገው፣ የሶማሌላንድ እውቅና ማዕበል ደግሞ ሌላው ነጥብ ነው። እስራኤል የከፈተችው በር ሌሎች ሀገራት ምናልባትም የተባበሩት አረብ ኤምሬት ተከታትለው እውቅና እንዲሰጡ መንገድ ሊከፍት ይችላል የተባለው ይህ አሰላለፍ ኢትዮጵያን አጣብቂኝ ውስጥ ከቷታል። ኢትዮጵያ በሶማሌላንድ በኩል የባህር በር ለማግኘት የምታደርገው ጥረት ከእስራኤል እውቅና ጋር ተዳምሮ በቀጠናው አዲስ ኃይል አሰላለፍ ኢትዮጵያ፣ ሶማሌላንድ፣ እስራኤል ኤምሬትን ሊፈጥር ይችላል ሲባል በአጠቃላይ በዚህ ሳምንት የታዩ ክስተቶች የሚያሳዩት አንድ እውነት አለ። የአፍሪካ ቀንድ ፖለቲካ ከአፍሪካውያን ቁጥጥር እየወጣ ነው። ቀንዱ የዓለም ሀያላን ሀገራት ቻይና፣ አሜሪካ፣ እስራኤል፣ ቱርክ የጥቅም ግጭት ማዕከል መሆኑ አይቀሬ ጉዳይ ነው የተባለ ሲሆን ሶማሌላንድ ከእስራኤል ጋር ያደረገችው የዲፕሎማሲያዊ ጋብቻም የሶማሊያን የግዛት አንድነት ጥያቄ ወደ ጎን በማለት የቀጠናውን ካርታ በአዲስ መልክ እየሳለው ይገኛል። ኢትዮጵያ በአሁኑ ወቅት የቀንዱ ምድር የምታደርገው እንቅስቃሴ የሁሉንም ሀያላን ፍላጎት የሚነካ ሆኗል። አዲስ አበባ በአሁኑ የምትከተለው ፖሊሲ ከመከላከል ወደ መወርወር የተቀየረ ይመስላል። ኢትዮጵያ በሶማሌላንድ ጋር የተፈራረመችው መግባቢያ ሰነድ የቀንዱን ፖለቲካ የቀየረ የመጀመሪያው ዶሜን ሆኖ ብቅ ብሎ ነበር። የዚህ እንቅስቃሴ ስትራቴጂካዊ ግቡ ለኢትዮጵያ የባህር በር ማግኘት ብቻም ሳይሆን ቀይ ባህር ላይ የባህር ኃይል መገንባት፣ ቀጠናዊ ተጽዕኖ ማሳደግ ነው። እስራኤል እውቅና ፋይዳ ለኢትዮጵያ ቀላል አይደለም። እስራኤል ለሶማሊላንድ እውቅና መስጠቷ የኢትዮጵያን ውሳኔ ዓለም አቀፋዊ የሕግና የፖለቲካ ከለላ እንዲያገኝ ያግዘዋል። ይህ ሁኔታ ከኢትዮጵያ ብቸኛነት ብቻም ሳይሆን ኢትዮጵያ በብቸኝነት የምትወስደው ዲፕሎማሲያዊ ጫና ወደ እስራኤልና ሌሎች አጋሮችም እንዲጋራ ይደረጋል። ቱርክና ግብጽ ደግሞ ከሶማሌ ጋር ወታደራዊ ስምምነት ማድረጋቸው ለኢትዮጵያ የደህንነት ስጋት መፍጠሩ አይቀርም። የኢትዮጵያ ምላሽ ቀላል አልነበረም። በዚህ ሳምንት ከፓኪስታን ጋር የተደረገው የደህንነት ትብብር የኃይል ሚዛኑን ለመጠበቅ የታለመ ነው። ፓኪስታን በባህር ኃይል ቴክኖሎጂና በድሮን ጥበብ ያላትን ልምድ ኢትዮጵያ የራሷን የባህር ኃይል ስጋትን ትልቅ አቅም ሆኖላታል። ይህ የኢትዮጵያ ዲፕሎማሲ መልእክት ኢትዮጵያ በአንድ ወገን ምዕራባውያን ወይም ቻይና
ላይ ብቻ ጥገኛ አለመሆንና አማራጭ ወዳጆች እንደ ፓኪስታን ያሉ ማፍራት እንደምትችል ለቀጠናው የተቀናቃኞቿ ያሳየችው እርምጃ ነው ተብሏል። በዚህ ሳምንት የታዩ እንቅስቃሴዎች ቀንዱ በሁለት ጎራ የከፈለው ሆኗል። በመጀመሪያው ጎራ ሶማሌ፣ ቱርክና ግብጽ እነዚህ ኃይሎች የድሮውን የድንበር ካርታና የሶማሊያን አንድነት ለማስጠበቅ ይቆማሉ። በሁለተኛ ጎራ ደግሞ ኢትዮጵያ፣ ሶማሌላንድ፣ እስራኤልና በተዘዋዋሪ የተባበሩት አረብ ኤምሬት እነዚህ ደግሞ አዲስ የኢኮኖሚና የፖለቲካ ካርታን በቀንዱ ለመፍጠር የሚንቀሳቀሱ ሀገራት ናቸው። ኢትዮጵያ በዚህ ጨዋታ ውስጥ የምታገኘው ትርፍ ከፍተኛ ቢሆንም ስጋቶቹ ግን ቀላል አይደሉም። እስራኤል በሶማሌላንድ በኩል መምጣቷና ኢትዮጵያ ከሶማሌላንድ ጋር ያላትን ጥረት አብዛኛውን የአረብ ሀገራት አዲስ አበባ ጋራ እንዲቃረኑ ሊያደርጋቸው ይችላል። በሌላ በኩል የውጭ ፖሊሲውን የሚጠይቀውን የኢኮኖሚና ወታደራዊ ወጪ ለመሸከም ጠንካራ የውስጥ አንድነትና ሰላም የግድ ይላታል። በአጠቃላይ ኢትዮጵያ አሁን የምትከተለው የታላቋ ኢትዮጵያ ዳግም ትንሣኤ ስትራቴጂ የባህር በር እንደ ዋና ቁልፍ ተጠቅማለች። የቻይና በኤርትራ መገኘት፣ በቱርክ በሞቃዲሾ መመሸግና የፓኪስታን አዲስ አበባ ጋር መጎዳጀት የሚያሳየው የቀንዱን ፖለቲካ ከቀጠናዊ ጉዳይነት አልፎ ዓለም አቀፍ ፍላጎት ማዕከል መሆኑ ነው። ኢትዮጵያ በዚህ ረብሻ ውስጥ የራሷን ጥቅም አስከብራ ለመውጣት የዲፕሎማሲ ተለዋዋጭነቷን አሟጣ መጠቀም ይኖርባታል የሚሉ በርካቶች ናቸው። የእስራኤል የሶማሊላንድ እውቅና መስጠት ለኢትዮጵያ የባህር በር ጥያቄ ፋይዳው ይበልጥ ወይስ ከጎረቤት ሀገራት ጋር የሚመጣው ግጭት የሚሉም በሁለት ጎራ የተከፈሉ ሀሳቦች አሉ። በአሁኑ ወቅት በቀንዱ ምድር የሚታየው እንቅስቃሴ የዲፕሎማሲያዊ ወረቀት ስምምነት ብቻም ሳይሆን በተግባር የመሬት ይዞታ ሽሚያም ሆኗል። ቱርክ በአፍሪካ ውጭ ያላትን ትልቁን ወታደራዊ ማሰልጠኛ በሶማሊያ ማዟ የህንድ ውቅያኖስን የመቆጣጠር ፍላጎትን ያሳያል። እስራኤል በሶማሌላንድ በኩል የምታገኘው የመመከቻ ቦታ የኢራንን እንቅስቃሴ ከየመን እስከ ኤልባብል መንደብ ለመቆጣጠር ወሳኝ ነው። ቻይና በጅቡቲ ያላትን ጦር ሰፈር ጠባብ እንደሆነባት የሚያሳይ እንቅስቃሴ እያደረገች ነው። የኤርትራ ወደቦች ለቤጂንግ አዲስ የትንፋሽ መውጫ ሊሆኑ ይችላሉ ተብሏል። ይህ ሁኔታ በ19ኛው ክፍለ ዘመን አውሮፓውያን አፍሪካን ለመቀራመጥ ያደረጉትን ስካምበር ፎር አፍሪካ ያስታውሳል። ልዩነቱ አሁን ተዋናዮቹ የአውሮፓ ሀገራት ብቻም ሳይሆኑ እንደ ቱርክ፣ እስራኤል፣ ፓኪስታንና በርካታ የመካከለኛው ምስራቅ ሀገሮች መሳተፋቸው ነው። ይህ ፖለቲካ ሽኩቻ ከጀርባው የቢሊዮን ዶላር የንግድ እንቅስቃሴ አለበት። ኢትዮጵያ የሶማሊላንድና የእስራኤልን በተዘዋዋሪ የመሬትን ፍላጎት በበርበራ የቀጠናው ትልቁ የንግድ ማዕከል ማድረግ፣ ቱርክ ደግሞ የሶማሊያን የባህር ሀብት ወይም ነዳጅና አሳ የማልማት መብት ማግኘቷ በንግዱ በኩል የበላይነትን ለመያዝ የምታደርገው ጥረት ነው። ክቡራንና ክቡራት፣ የአፍሪካ ቀንድ ዛሬም እንደ ትላንቱ ሀያላን መጫወቻ ሜዳ ሆኖ ቀጥሏል። ከንጉሠ ነገሥቱ አጼ ቴዎድሮስ እስከ ዛሬዋ ኢትዮጵያ ከባህር በር ጋር ያለውን ግንኙነት መልክ እየቀያየረ ቀጥሏል። እስራኤል ለሶማሊላንድ የሰጠችው እውቅና አዲስ የታሪክ ምዕራፍ ሲከፍት፣ የቱርክና የቻይና እንቅስቃሴ ደግሞ የቀጠናውን ውጥረት ይበልጥ አባብሷታል። ኢትዮጵያ በዚህ የጥቅም ማዕበል ውስጥ ራሷን ችላ ትወጣ ይሆን ወይስ የሀያላኑ ሽኩቻ አዲስ የቀውስ ቀጠና ይፈጥራል? እናንተ አስተያየታችሁን ኮመንት ላይ አስቀምጡልን። ኢትዮጵያ ከእስራኤልና ከሶማሌላንድ ጎን መቆሟ የዲፕሎማሲው ረገድ ምን ያስገኛል? መዝ ያስከፍላታል? አብራችሁን ስለቆያችሁ ከልብ አመሰገን። ይሄ ኢትዮ ጂኦፖለቲካ ኒውስ ነበር። በሌላ የጂኦፖለቲካ ኒውስ ትንታኔ ድጋሚ እስከምንገናኝ ድረስ ያላችሁበት ሰላማችሁ እንዲበዛ ተመኘን።